ሰላም እሺ እንዴት ናችሁ ሰላም ነው እሺ እናቴ እሺ እኔ ቆንጆ ማነው ስምሽ ማህሌት ማህሌት ማሂ ቆንጆዬ ስታምሪ ነግሮሽ ያውቃሉ ነግሮሽ ያውቃሉ በጣም ቆንጆ እንደሆንሽ እህትሽም ይሄ እንዳንቺ ቆንጆ አንድ ታላቃቸው ማለች ኦኬ እሺ እስኪ ስምክን አስተዋውቀንና እንዴት እንደምትኖር ያው አሁን እዚህ ክፍል ውስጥ በጣም መንቀሳቀሻ የለውም አክቹአሊ ቤቱ እና መብራት አብርተን ነው የካሜራ ላይት አድርገን ነው እየታየን ያለው እንጂ በጣም ጨለማ ነበር ውስጡና እዚች ውስጥ እንዴት ነው የምትኖሩ ያላችሁት እነዚህስ ምንድን ልጆቼ ናቸው ወይ እንዴት ነው የምትኖሩት እንዴት ነው የምታሳድጋቸው የሚለውን ነገር እስኪ ንገረን ስሜ ጌታቸው ተክሌ ይባላል ስራ የለኝም ስራ አጥነኝ ያው ያልጋችን መመገቢያችን ነው መተኛችን ነው ጠረጴዛችን ማለት ከተበቱ አንፃር ማለት ሌላ ያው ኑሮ በእርዳታ በቃ ስራ ነበረኝ አሁን ስራ የለኝም ምን ነበር የምትሰራው ነጋዴ ነበር ምን አጋጠመ እስኪ ንገረን ያው የገንዘብ እጥረት ስትከስሪ ያው ቻልኩ አሁን ቢያንስ 7 አመት እሷ ከተወለደች በኋላ ውጭ ብያለሁ ያው በእርዳታ ሰዎች በሚያግዙን እንጂ ምንም የለም ሁሌ ታዲያ እርዳታ ይገኛል እንዴት ነው የምታሳድጋቸው ልጆቹ ኤሌክትሮኒክስ ሙከከራለሁ ጥገና ምናምን ሰው ሲጠራኝ እየወጣሁ እሰራለሁ እየተጠግናለህ እየወጣ እዚህ አካባቢ እንደምሰራ ስለሚያውቁ ይጠሩኛል እሱን እጠጋግናለሁ እሰራለሁ ከዛችን ማግኘት ነው ለለት ቁርሳችን ይሆናል ለልጆቼ እናታቸው ሴት ነች ስራ ምንድነው የምትሰራው እናታቸው ጽዳት ነው የምትሰራ እሷም ያው ታግዘናለች ቤተሰቦቿ ጋር ነው የምትኖረው እንዳንዴ እየመጣች ታግዘናለች ጽዳት ነው የምትሰራ እሷ አሁን አንተ ነህ በቃ አሁን ቁርስ ምሳ እራት አንተ ነው የምታበስለላቸው ያው እራሱ እንደው ተጋግሬ ይችላል ተባረከ ይሁን እቺ ትጾማለች እቺ ራበይ ስትለኝ ይሄንን እንትናል ጋገርክላት ቄጣ ጋገርክላት እቺ ቤት አሁን እንዴት ነች ውሃ ታፈሳለች ክረምት እንዴት ነው ይሄ ላስቲክ እዚህ ጋር ጠብጠብ ይሄ ለውሃ ማቋጫ ነው ያረከው ጠብጠብ ስለሚያረግ እዛ ጋር ይወርዳል እሱ ይቆምበት ሸዋብ ነው የሚወርደው እንዴት ታደርጋላችሁ ለሊት ሳይሆን ሲዘንብ እዛ ጋር እንትን እናረግ መዘብዘፍ እናረጋለን እቺ ጠብጠብትና እቺኛው እንትን ስትል እያወጣን እንደበት ስትሞላ ትምህርት ይማራሉ አሁን እነዚህ ጎበዞች እሷ ኬጂ አንደኛ ክፍል ልትገባ ነው እሺ እሷ አራተኛ ክፍል ልትገባ ነው አንድ ታላቃቸው ደግሞ አለች 11 ነች ትማራለች ለድሮ 11 ነች የክረምት ስለምትማር አሁንም ምግብ ምናምን ግን እንዴት ነው ይቸግራችኋል እንዴት ነው ለእውነት ከሆነ ልጅ ራበኝ ብሎ ሲጠይቅ ምን አይነት ስሜት እንደሚሰማ ልጅ ያለው ሰው ነው የሚያውቀው እንደዚህ ስሜቱን እንደዚህ ብሎ መናገር ይከብዳል ጎበዞች አባቢን ስራ ታግዝታላችሁ ከቤት እናንተ ጎበዞች ታግዛላችሁ አይደለ አንበሶች ስለዚህ ትምህርት ደግሞ በደንብ ተማሩ አይደለ ታጠኛለሽ በደንብ ጎበዝ አንቺስ ታጠኛለሽ ጎበዝ ልጅ ስለዚህ ትልልቅ ስትሆኑ ደግሞ በቃ ቆንጆ ስራ ሰርታችሁ አባቢን ደግሞ ታግዙታላችሁ አይደለ አንበሳ ምንድነው መሆን የምትፈልጊው አንቺ ተመረሽ ትልቅ ስትሆኚ ዶክተር ነው መሆን የምትፈልጊ ጎበዝ አንቺም ዶክተር መሆን ነው የምትፈልጊው በጣም ጥሩ ስለዚህ በቃ ዶክተሮች ነገ ትልቅ ሆናችሁ ዶክተር ሆናችሁ ነው የምናገኛችሁ ማለት ነው አይደለ ጎበዞች አንበሶች አጥኑ በደንብ እሺ በጣም ጥሩ እሺ እስኪ በቃ ስለዚህ እኛ የምንችለውን እናደርጋለን ያው አሁን ዛሬ ለመጎብኘት ነው የመጣ ነው ምን አይነት ሁኔታ ውስጥ እንዳሉ መጀመሪያ አሰስመንት መስራት ስላለብንና ያው እንደ ድርጅት እሱን አይተን ከዛ የሚያስፈልጋችሁን ነገር አውቀን ለእናንተ የሚሆነውን እርዳታ
እንትን ብለን አዘጋጅተን እንመጣለን ተመልሰን እንጠይቃቸዋለን እሺ እናንተ ደግሞ በርቱ ጎበዝ ነህ ካንተ ልጆችን ለማሳደግ እንግዲህ ዋጋ እየከፈልክ ነው ጥሩ አባት ነህ ይሄ ቀላል ነገር አይደለም ገብቶሃል በዚህ ችግር በዚህ ሁሉ ነገር ውስጥ አልፋ ለልጆች ይሄን ያክል ኮሚትመንት ኑሮ እዚች ቤት ውስጥ ቁርስ ምሳ እራት ሰርቶ የተገኘችውን ለማብላት ጥረት ማድረግ ትልቅ ነገር ነውና ያው በጣም እኛ ራሱ ልናመሰግንህ ይገባል እንዳባት ማለት ነው እሺ ስለዚህ በርታ እንመጣለን ተመልሰን እናያችኋለን እሺ በርቱ እሺ እሺ እኔ ቆንጆ እሺ ቆይ ታሳየኛለህ እንደዛ እስኪ ሱሃ ይዞ ነው ልጆች ትነጠፋለች ኦኬ እሺ أبو دمخا كله نعاقب خصم عليه. أنا تصدقوا ليه وتخبروا ليه تحققوا ليه
تقصنوا لي انتهيكم تحقيسكم حدا سب تدحينكم كما وزبال حدا سب تدحينكم مرحاني تهيكم ما اخل انتهيكم ما نزت امي ابز مدرو تقصنوا لي بس يبلكم اب سمايون منغست سمعت ورسل لي إلنا إنا نبل حزون نسينا هنو الكال نغير يلا إن شاء الله صنع رقصوا آمين إن شاء الله انتهاكم نوروا آمين يا رب دولوا آمين إن شاء الله لما أنتي أب إيروب بس إحنا على مالتي تهزبون تأكيبوا يتبيننا له كم تتريوه إذن أخلطاتون أوردنا لنا مالتيو حد مليونين 540,000 زخون قرش يوم سيدو بالنازلو عدة تجراي كتبك يبلان كابز حجي عدة تجراي مسدق أرجلو زمن كنا مسألنا زي وانا ويفرون رجيت ولتكالون عابي تكاليو عبد حما ساب عفصص عنو لجزيه وتمسرته وجمره بمنفس على صرح وجمره ناي بزحات شي وزترفه تكال درجه يمو تكال درجه زي مردع ማለት ደግሞ زم دقبان نظام صقومات نحجاز مالتيو